በጣም ጥሩ ነው። ጥሩ ናት። ባህሪዋ ጥሩ ናት። ደግሞ ስትከራከር ትሰጣለች። አንድ ቀን ቢሆንም ትሰጫለች። ሲጀመር አሁን እኔ ካለችኝ እያመመኝ ነው። ሲጀመር ብሩን ደግሞ ትንሽ ብር ነው። ስለዚህ ይቅርታ መምጣት እንኳን አንችልም። ሌላ ስፋ አግኝቼ ፈልጌ በጣም ነው የሚወደደች በተያስራው በስመ አብ እንዴት እንደፈለገችው ማለት ነው። ያን ዝም ብዬ እየበቀቀኩላት ቤቷን ዝም ብዬ ነገሩን ሳያጸዳለት አንቺን እኮ ነው አንቺን ስንጠራ እሷም ጥሩ ልጅ ናት። አንቺም ጥሩ ናቸው። እኔም በጣም ትወዳለች። ከዛ ዜና ምን እንደምልሽ እራሱ አላውቅም። እንደምልሽ እራሱ አላውቅም። በጣም ነው የምወድሽ። ምስኪን ናት በጣም ምስኪን ናት እና ቤቷ ሩቅ ነው። በዛ ላይ ስራዋ ብዙ ነው። ስራዋ ቀርብ ነው። ትልቅ ቤት ቀይራለች። ለምን አትቀይርም ታዲያ? ይሻላል ከቀየረች። ብትቀይር እኮ የሆነ ፎቅ ላይ ምናምን ብትሆን ሌላ ቦታ ከቪላ ቤት ብትወጣ ለእሷ ለራሷ አሪፍ ነው። ቀይራለሁ አለች። ቀይራለሁ እና ከእኔ ጋር ትገባለች አለች። እሺ ነበር በቃ ይሻልሻል ለእሷም ማለት ነው። በ2001 ጊዜ ገብቼ ለአንቺ ለራሷ አሪፍ ነው። ጭቅጭቅ የላትም። ቤት ብቻ መጸዳት በሳምንት አራቀን ጭቅጭቅ የለም። ልጅ አትይዥም ናት። ቤቱን ተጸዳሽ በኋላ በቃ ትተኛለሽ። ሁሉ ጊዜ ስታጽጂ ደግሞ ልብሱ የማይበዛም እቃው የማይበዛም ተሰርቶ አሁን እኮ አንቺ ሁሉም ጊዜ ታይሽ እኮ 3000 ትከፍላለች። ሁሉም ግን ድራይቨርን ይጨምራል። ለአንቺ እረፍት የለም እንጂ ሁሉም ጊዜ ሄሽ 3000 ትከፍላለች። እሺ ትላለች ትከፍላለች። ይወጣል ሁልጊዜም ጊዜ ታጥኝ እኮ 3 ሰዓት ብቻ እኮ ሰርቼ የምመለሰው ግን ድራይቨር ይጨምራል። ድራይቨር ይጨምራል ግን ማለት ነው። ሁልጊዜ ጠዋት በሄድላት እኔ ደስ ይለኛል። ለምን ትንሽ ነው እየሰራ የምመጣው። ብዙ ጽዳት አይኖርም። ሁልጊዜ ስሄድ በቃ ስታጥቢማ ሁልጊዜ ትሆን። አሁን ዛሬ አጠብኩ ለነገ እኮ አይበዛም። ያቺ ባልቴቷ ናት ዕቃ የምታበዛው የጎተተች እያወረደች ማለት ነው እናቷ። ስራ እናገራለች አይደል? ደግሞ እቃውን ለራሷን አጣጥቤ ሄጄ ገብታ የቱፋ አንድ ጊዜ ብርቱካን ምራት ያን የሚያኑ ትዘፍቅና ሰቃ ትከምራለች። የለችም ነበር መጀመሪያ ስትሄድ እኔ አዲስ አለች ነበረ። ከዛ ሳፈረችና አንድ ጊዜ መጣች። መቼ መጣች? መጀመሪያ እኔ ሄድኩለታም አለች ስሪ አንድ ወር ከማንም በጊዜ ይላታል። 8 ሰዓት እየሄድኩኝ 12 ሰዓት መመለስ ከሆነ ጊዜ ይላታል። ሰዓት ቆርጬ ነው የሚሰጣት። ድራይቨርም እኮ ይጨምራል። ከአንድ በላይ ነው መለስ ሁልጊዜ እመጣለሁ። 3000 ብር መጀመሪያ ታክሲ እጠይቃለሁ። ታክሲ እራሱ 1500 ብር ነው። ከአንድ ሺህ በላይ ነው። ምንድን ነው ጥቅም? አንቺ እረፍት የለሽም። ሌላ ስራ የምትሄድ አሁን እኮ 3 ቀን ያለን አይደል? ሌላ ስራ መሄድ ትችላለች። ዛሬ ምንድን ነው? ዛሬ እሑድ ነው። ሐሙስ ቀን እኮ የለም ነበረ። ዛሬ ከሚስ አለ። ነገ በዓል ነው ብላለች። አውራታለሁ። ሜሴጅ እጽፍላታለሁ። እኔ በሳምንት 3 ቀን እየመጣሁ ረጅም ሰዓት ስሰራ እያመመኝ ነው። ስለዚህ ጠዋት እየመጣሁ 3 ሰዓት ሁሌ እየሰራሁ እመለሳለሁ። ኦኬ መጀመሪያ ታስኪን ጠይቂ ብዬ አወራትና ታክሱን ደግሞ ትናገራለህ። ታስኪን ጠይቂና ከታስኪ ጋር ተባበሪና ሁሌ እየመጣሁኝ 3 ሰዓት አጸዳልሻለሁ። ሁልጊዜ ጠዋት እመጣለሁ። ከዛ ልብሱን መረታትቤ ምናምን 3 ሰዓት ሁሌ እየመጣሁ እሰራለሁ። እያመመኝ ነው። ረጅም ሰዓት መስራት አልችልም። ዶክተር ክልክሎኛል ነው የምልህ።
ሴትየት ደግሞ በጣም ስራውን የምትፈልግ እንዲህ ስራውን ትለቅ ምናምን ነገር አትፈልግም። ስራ የምንለቅ ነገር አትፈልግም። ሁሌም ነገር ትሰራለች አይደል? ሁሌም ቀን ነው የምትጠይቀኝ ነበረ። ጥሩ ሴት ናት። ባህሪዋ ማሻአላ ነው። ፖስታን ቢሆን በጣም ጥሩ ናት። ፖስታን ቢሆን ግን እንደዚህ አይደለም። እንዴ ግድ አይልሽን ወይ አይልሽን ታላክሽልኝ ብለውኝ እኮ ነው እኮ ፎቶ ቀርጬ እኮ ላኩኝ። በጣም እናመሰግናለን። ሰውዬው ፈልጎት ነው አይልሽን አለች። ለምን የፈለገው ብሎክ ማድረግ አይችሉም። ያኔ ምን አይነት ነገር የምናደርገው አትችልም፣ ግን ማየት እንፈልጋለን። ትሰርቀኛለህ ብለው ነው ካሜራ የዘባኛ እንትን ቤዛልሽ ጥሩ ቤዛ ካለሽ አንቺን ማለት ነው። ፎርማት እኮ ናት እሷ እኮ ምንም ነገር የላትም። ፎርማት ያኔ አያገለግልም። በቃ ብሎ ባሉ ማለት ነው። ፎርማት ናት። ምንም ፓስፖርት የላትም፣ ቤዛ የላትም፣ ምን የላትም። ፓስፖርት የላትም ማለት ዝም ብላ ነው። በቃ ምንም ነገር የላትም። የእሷ ያው ያኔ በቃ ምንም ነገር የላትም። ባዶ ነው። ጥሩ ልጅ እኮ ናት። ታውቂያታለሽ አለችኝ። ጓደኛሽን እኮ አላውቃትም። ያችን ታውቂያታለሽ አለችኝ። ዝም ብዬሽ አዋልኳት። እሷ ነው ወሰደችኝ መጀመሪያ። እሷ አንድ ቀን ሄደች። እሷ ሚቃማ አለች እና እሷ ፖስታን ፈለገች። እሷ ወደደች፣ በጣም ወደደች እና ከዛ እሷ ሌላ ትሰራለች። አንድ ቀን ብቻ እነሱ ግን እሷ ፖስታን ፈለገች ልጅቷ። ቆይቼ አሁን 3000 ብር ከፍላይ ፉል ታይም አብሬያ በሆንስ አብሬያ በሆን አብረን እንዴት አብረት ነው ቀመጥ ስንት ብትከፍለኛለህ እኮ አሁን ብሄር ጠብቆ ነው እንጂ አትፈልግም እኮ እሷ ጠቅላላ ነው አይደል? ቤት የለም እኮ የት ነው የምታደርጊው? እዚህ ሳሎን ልተኛ ትለኛለች። አይደል ሰራተኛ የት ነው የምታኘው? እዚህ ተኛለሁ ማለት አንተ ፊት ላይ ነበር እያሳቀች ነበር። መድኃኒቷ የትኛው ሰራተኛ ነው ልጅ አላውቅም። የእጅ ስላት አለኝ። በቃ እኔ አይደለም እዚሁ ዝም ብዬ እየተኛሁ ብሰራ ይሻለኛል ትለኛለች አለች። የት ላይ ትተኛለች? ይሄ ነው እኮ እዚህ ላይ ሐራም እዚህ ላይ ሰው ይተኛል ትላለች። ሳሎን ግን እኮ ለሰራተኛ ክላስ ሳሎን ያለ ወደዛ ካውያ ክላስ በቃ ትልቅ ቤት ያዛለሁ ያለች ነው የፈለገች ነው። ከያዘች ደሞዝ ጥሩ ደሞዝ ነው። አሁን ትጨምራለች። ሁሉም ጊዜ ከሆነ ትጨምራለች። ጊዜ መሄድ አይደለም እዛ ሁለቱም ዶክተር ናት። እሷም ዶክተር ናት። እሷ እኮ እኔ ክለብ ስራ ወጣ አታውቅም። ቤት እኮ ናት ሁሌ። ማታ ማታ ትሄጃለች እኮ ማታ ማታ ነው እንደምትወጣው። ማታ ማታ ትሄጃለች እና አንዳንድ ቀን ደግሞ ቀን ትሄጃለች። ማታ ማታ እኔ ተርብ ጀምራ ወጣ አታውቅም። ማታ ማታ ነው የምትሰራው። ማታ ትሰራለች፣ ቀንም ቀን ትሰራለች። እኔ ጠዋት 7 ሰዓት ስሄድ ማለት ነው ቁጭ ብሎ ነው የማገኛቸው ሁሉም። እናትየውም እሷን ተነስተው ቁጭ አይተኙም። እንዲህ አረብ እኮ ይተኛል ጠዋት ጠዋት። ለምንድን ነው ሲመጣኝ እኮ የሀጅማን አረብ ብቻ ነው ተኛው እንጂ ሌላ ቦታ ስራ አለው አይለመድም እኮ። የሀጅማን መዳም ደግሞ ፉል ታይም ፓርት ታይም ስትሄድ ማለት ነው ጠዋት አትፈልግም። ይተኛል፣ ብሩም የለውም ባዶ ታሰሩ እኮ ብር አይገኝም። እንደኛ ቀን ቀን ይሰራሉ። እነሱ ደግሞ ብር አለ፣ ስራ አለ። ሰውዬው አይተሻል? ሰውዬው አይተሻል? እንዴ የለም እኔ አንድ ቀን ጠዋት ብቻ ትንሽ ቀይ ረጅም ነው አቋሙ በጣም ጥሩ ታበላሽ ነገር የሆነ ነገር ሰጪና ምናምን ይላል። ልክ እንደዛ ጠዋት እኮ ስሄድ ለምን ቁርስ አትበይም? ቁርስ በልተሻል? ባትሩ ምነው ባጫሱታ ምን የሚታይ ነገር አለው ማለት የሆነ ቁርስ እንበላ ነው ቁጭ በይና ምንድን ነው የምትለው?
እሷ ከሄደች እኮ አንዳንድ ቀን እሷ ቤት ካለች ትሰራለች፣ ትሰጣለች። ኧረ በኋላ ነው ስላት እኮ የሆነ የሰዎች ምናምን ነገር ይሰራሉ። ጠዋት ሲጠብሱ ምናምን ያስቀምጣሉ። በኋላ ስጠስ እንዲበላ ያስቀምጣሉ። ያንን የቁርስ ስለማልበላ ሳይሆን በኋላ ላይ የሆነ ጽዳት ሲጨርስ ገና ልብስ ምናምን ሰራት ሁሉም ጊዜ ነው የምትላጥቢው? ሁሉ ጊዜ ነው የማጥበው። እንዳለ በጣም ብዙ ልብስ እኮ ነው የቆሸሸው። የምትላጥቢው ሁሉ ጊዜ ነው? ከቤት ውስጥ መቼ ረትቤ አውቃለሁ? ዝብርቅርቅ ብሎ ሰው ልብስ ረትባለሁ። ያው ሳረትበው አይቀርም። አዎ 4 ቀን እንደዚህ ነገር ችግር የለም። ዋናው የምታጠብና የምትኮስ ተኩስ ራሱ ተጫውቼ ነው እኮ የምተኩሰው። ሞቅ ሞቅ እያልኩ እኮ ነው የማነሳው። የትኛው ከውጊያ ነው የምተኩሰው? አንድና ሌላ በዓል የነበረ ውሃ ይደረግበታል። መጀመሪያ ይደረጋል ነበር። የሚደረግበት ያፈጥናል። ይሄኛው እንኳን መገጠጥ እኮ ደግሞ ይከብዳል። ዝም ብዬ እየተነቀለ በፊሹ እንደዛ አድርግ እያጠፋ ሌላ አዲስ ገዝታ ነበረ እኮ አዲስ ገዝታ ማለት ነው። በገለጥ ነው ማማ መጣ በኦንላይን ላይ ገዛች እና ጥሩ አይደለም። በብቻ እሷ ይሄን ሰበርበት። አንዳንድ ቀን ሶፋ አላነሳም። አንዳንድ የሚጠጣም ጊዜ ነው ምን አነሳል ጊዜ መኪና ስታረግ ጊዜ አላነሳም። ለዚህ እንደዚህ ስትርቅ ተሰበረ እና አንድ ጠረበች እና ጥሩ አይደለም። ይሄ ትንሽ ነው። ከዛ ይሄ ጥሩ ነበረ ግን እንትኑ ይነቀላል። ከታች በኩል ምንጭቅ ምንጭቅ እያለ በእጅ አጎንብሼ ይዤ ምናምን ነበር። ተደወለች፣ ተጻፈ ሜሴጅ ነይ ካለች እሄድላታለሁ። ወይ ቅዳሜ ምናምን ነገማ በዓል ነው ብላለች። ነገ በዓል ነው። ቅዳሜ ይዜና ቅዳሜ ደስታ ላለች በቃ ደራክ ያዘልቀም ቅዳሜ ጭራሽ ነገ በዓላቸው ነው። መቼ ጨርሳ ለጧት ማታ ነው ማታ በዓል እኮ ቤት ውስጥ አይደለም ያለው፣ ውጭ ወጣል። ግን ቤት እንደዛ እነሱ ቤት ውስጥ የሚሰራሉ። ሴትዮዋ የማትሰራው ምግብ የላትም። ብረት ድስቱ እንትኑ እንዳለ ሞልቶ ጋዙ ማለት ነው። የብረት ድስቱ 5 መጣጃ ነው። 5ቱ ሞልቶ ብረት ተረትራ ትጥልበታለች። ማርያምን ይሄ ልቅናት እንጂ እሷ እኮ እንደዚህ አልቆሽ